አበቡ አበብዬ አንጀል ልጅም ከሚባል እኔ ባልኖር ጆሮ ባይኖረኛ አበቡ አበብዬ አለሜ ቶቶልኝ ይዞኝ ነገረኛ ሰው ያስወጡልኝ አበብዬ አበቡ ምስኪን አበብዬ የኔ እናት አስለምደሽኝ ምን ነው ማግያ ፊልድ ወጥቷል ና ግባ በኛ አበብዬ አጥር ስለልበኛ ማግያ የስርቆት ነገር እንደሚጣፍጥ እያወቅሽ አበብዬ የስርቆት ነገር ስላለ እንዴ ባለቤቷ እዚህ ጋር ተቀምጦ ምን አይጣፍጥም ዋሻው አይጣፍጥም ነው ቆይ አይጣፍጥም ወይ አበብዬ ለግጀሉ አበቡ ወይ አበ 30 ሺህ ብር ሙሉ ዘመን አታ እንዴ አበቃም ወለድኩ እኮ አፈሰስኩ አይደል እንዴ ተጠያቂነቱ ነው ይጋር ይውደም ታዲያ ወንድ ልጅ ነው ይውደም አንድ ብር እንዳይተርፍ እሺ አንተ ትጫወታለህ ትላለህ እንዴ ሂድ እሺ አባይ ዘላል ተፈራገጥ እርገጥ ምናምን አንድ ብር እንዳይተርፍ የኔ ልጅ ታባት እንኳን ወለድኩ አባ ምንድነው ምን ይወራ አባ የሞት መንፈስ ማየት ጀመርክ እንዴ ማለት አይ አባዬ ስትል አባት ስለሞተ መንፈስ አይተኩን ብዬ ነው መቼ እኔን አይደለም አባዬ ያልከው ሻራ አባቢ እንደዚህ እኔ አባቴ ቢያምኝ ተቀበልኩ አይደል እንዴ ልጄ እንኳን ብላ ተቀበለኝም አሳደከኝ አይደል እንዴ እኔ እንጀራ አባት ነኝ አታምንም ነው እንዴ ምንድነው ስማ ደግሞ ይኸውልህ እኔ አመንኩሽ እኔ ልጄ ነኝ እኔ ሰውነቴ ልጄ ነው ብሎ አሳመነኝ የዘር ፍሬን እንዴት ላድርገው እንዴት ይመንልኝ እሱ በቃ የኔ አይደለም የኔ ፈሳሽ አይደለም ምን ላድርግ ኧረ አባቴ ተው እንደዚህ አትተው በቃሽ ተው በቃ ተው ሳምሶን ተው በቃ ወደኔ አሁን ተሸንፌያለሁ ላይ ልቤን ሰበርከው እኮ እንደ ሌሎቹ ልጆች ነኝ ቸግሮኛል እሺ በቃ እኔ ቸግሮኛል ልቤን ሰበርከው በቃ ተው ምንድነው ቼክ አድርገው እንዴ አባባ የለኝም እኮ ነው የሚለው አው የለኝም አውጣው አው እንጀራ አባት ነኝ የለኝም ዛሬ የሚፈታው እንዴ አየሁት ኩዩ ኧረ ዛሬ እንኳን በበሩጣ ባጥር አሁንም ቁምላችሁ ኩይነት ወዳጅ ኩይነት ያራዳ ልጅ ናና አሁን ወደ አንበሳ ግቢ ምን አንበሳ ቤት ልጅ ያኔ ስታስር ደግሞ ዜና አልተቀበልኳችሁ አሁን ሄደን እንቀበላችሁ ነው ካልሆነ እከሳችኋለሁ እንዴ እከሳለሁ በህግ ምናምን አዎ ኧረ እባክህ ህግ ምናምን ስንት ነበር ደሞዝ ያን 140 ብር በጣም 140 ብር አዎ ተው ህጉን አታድክሙ ይኸው እኔ አንተ ወንድም 150 ብር 10 ብር ጨምሬልህ አሁን ሰርፕራይዝ አለ እዛ ልውስድ ቆይ ሰርፕራይዝ ይደርሳል ከዛ በፊት በዚህ አሁን ሄደ ሁለት ስር በለጭ እንገዛለን ከዛ እዛ ላይ ደግሞ ሁለት ቦዘና ሽሮ ጋብዝሻለሁ አለምሽን ነው ማሳይሽ ዛሬ በ50 ብር ሁለት ቦዘና ሽሮ ሁለት ስር በለጭ አዎ ውስጥ መሆን መባረክ ነው ውስጥ መሆን መመረጥ ነው ቀስ እያለ ይገባል በለጬ 5 ስታር ሆቴል ላይ በዝግ የሚቃም ጫት ነው ቀስ እያለ ይገባል ለክራሽ ሳይት ደምስ ያጫው ያንተ ብልግና እኮ ሳያት ደምስ የኔ ሰራሃት ስራ 15 ዓመት ሙሉ ይኸው እስካሁን ፈተነች መሰረት መብራቴ ኳሏ መታገባች ይታይ እንግዲህ ፍቅር ነው ምን ታደርገዋለህ ፍቅር ነው ሰርፕራይዝ የጋሻ ለማየው ልጅ ነው እንዴት ነው ያደረው ስትታሰር ያኔ የጮኛህን አባት መቀመጫ ጠቅ አድርገህ ነው ያኔ ደግሞ እሷ በሆዷ ጽንስ ነበር የዝና ደህና ልጄ ነው በቃ እሺ እናቴ እሺ ሰሚኛለሽ ከዚህ በኋላ ዊኬንድ እና በዓል ቤተሰብ ጋር ማሳለፍ የለም እንዴ ምንም ማለች አላለች ይኸውልሽ የኔም እናት አማችሽ ነች የኔም እናት ጋር እናሳልፋለን እንዴ ምንድነው ሁሌ አሽሙር ከእናትሽ ጋር ተመሳሳይ ቋንቋ ነው የምናወራው ለአማርኛ ነው የምናወራው ሁለታችን በአንድ ሳምንት ከሳምንት በፊት እዚህ ቤት ነበርና አይደለ በአንድ ሳምንት ውስጥ እንዴ ልጅ እኮ ይኸውልሽ 2 ዓመት ታስቦ 9 ወር ተረግዞ ይመጣ አካል እኮ ነው ባንዴ ይወለዳል እንዴ ባባስ ልጅ አልወለዳችሁ አሬ ምስራች ታሰሙና ረወቀኝ ምንድነው እሷ ታሳድግ ይመስል ልጅ የምትለው እንዴ አባትሽስ ቢሆን እንዴ እሷ እኮ ለኛ
አስበው ነው አይደል? ምን እንደምታስበው ከምን ከሺል ላይ እንዘዝላት በሳምንት ምንድነው? ምን ፋዘርሽስ ቢሆን 3 አመት ሙሉ ተመሳሳይ ታሪክ ከጋብቻችን ነው። ካገባሁ 3 አመት ነው። እዚህ ቤት እመጣለሁ ነው እስቲ ልጅ ቁጭ በል። እንግዲህ በአብዮቱ ጊዜ ከኛ ሰፈር የተማርኩት ብቸኛው ምሁር እኔ ነበርኩ። በአብዮቱ ጊዜ እንደ ሀገር 60 ምሁር ነበራት ይቺ ሀገር። 60ውንም የበላችሁ ራሱ አብዮቷ ነች። የምን መቀደር ነው? እሳቸውን ቢሆን ወደ ሞት ነው ከዚህ በኋላ ምን አለ እውነት አውርቶ ቢሞቱ። አንተ ቤተሰቦችን ሁሌ እንዳጣጣም እኔ አያገባኝም። ይኸውልሽ እንግዲህ ከዚህ በኋላ እኛ ማዘርጋ ነው የምናሳልፈው። ጨርሻለሁ። አረ ማዘርጋ እናሳልፍም። እኔ ለእናቴ ሁሌ ለፋሲካ ቃል ገብቼላታለሁ። ከሷጭ ሌላ ቦታ ቃል ገብተሻል። እንግዲህ አሁን ካሁኑ ጠቅልልሽ ግቢ፣ እዚሁ ጾሙን ፍቺ፣ እዚሁ ፋሲካን ተቀበይ። ጨረስኩ እኔ። ምንድነው ተናገር። ሲወሰልትብኝ ተይዞ ነው ይሄ ወስላታ። አጥቂ ተናግረህ የመሸበት አይደለም ልናገር። ኑሐሚን ይሰፈራው ኑሐሚን ይሰፈራችን ኑሐሚን ማናት? ኑሐሚን ናታ። የሰፈሩ ወንድ እንዳለ ይቆመጥባት ተደረገ፣ ተከናወነ፣ ተፈጸመ። ከሷ ጋር ተደረገው እያንዳንዷን ነገር አሁን ቀጥ ብላ አስረዳኝ፣ ተናገር። እርግጠኛ ነሽ የመስማት አቅም አለሽ? አዎ ቀጥል። ልክ በወለጋ ቂቤ የታሸ ይመስለው ጉንጯ፣ እንደ ጉራጌ ክትፎ ቅልት ያለው ከንፈሯ፣ ጭስ ደረቷ ልክ በጎጃም ጤፍ እንደተጋገረ እንጀራ አይን አለው። ና ከዛ ምን አለው? ቂቤ ጠጣ ክትፎ በእንጀራ አግኝተ ስልቅ ጠኗ። ተረጋጊ ስማ፣ እንኳን ቂቤ ጠጣ ክትፎ ይቅርና ዱባ በጥሬው ስታገል አልነበረ? ኧረ እንዳይሞቱብሽ። እኔ ትግደለኝ አትገላግለኝ። አንተ ሄደህ ለሰፈሩ ጎረምሳ ጀብዴን ተናገር። እቺ ሴጣን ቤተኛ እኔም ሳትገለኝ አታርፍ። ኧረ ለሰፈሩ ሁሉ ነው የምናገረው። ለሰፈሩ ሁሉ ተናገር እንዳይጨስ። እገዛለሁ። ሸንኮር ሳይላጥ ይበላል እንዴ? ማን ይበላል ነው? እናቴ ምን ሆናችሁ ነው? ለትገለኝ ነው ጃውሬ ሰው በላል። ምግብ አልበላም ብሎ ነው እኔ መስለት ነው ቆንጠሰርቼ። ወይኔ እናቴ አሁን ይሄ ለሰው ነው ለዶሮ ነው? በኢየሱስ ስም ጥራ ፀጉርም አለ። ሽንኩርት ከነፀጉሩ እናቴ ሽንኩርት ይከተፋል እንጂ ይታረዳል እንዴማ? ፈለጠችው እንጂ ቲማቲም ሲከተፍ ነው ማቆ ገነዘችው እናቴ። ልጄ አስገብኝ፣ እኔ ከአንቺ ጋር ልኑር እናቴ። እኔ ችክን ያለች ሽሮ አፍልቼልሃለሁ። የአንቺን ሽሮ ጠጣለሁማ። አባት ያሳጣሽ አንቺን ብትሆኚ እናትሽ ቤት ግቢ። ይሄ ማላታይ ነው ምሰሪው ምግብ ማላታይ ነው። መጥፊያሽ ነው የሚሆነው። እማ ሽሮሽ ልጠጣ ነው። እዛች ጋር አንድ ክፍል እዚች ጋር አንድ ክፍል ጨምሪ፣ ሌላ ተከራይ ባስገባ። እንዴት ነህ? ሰላም። ምንድነው? ካፌ ሄዳችሁ በእውነት ሁለተኛ ልጅ ያኔ ሳዋውላችሁ ታስታውሳላችሁ አይደል? ባለትዳርን ስትሉኝ ይሁን ግድ የለም በቃ ችግር የለውም ግቡበት፣ ግን መውለድ አይቻልም ብዬ ነበር። አንተም ትቸኩላለህ መሰለኝ። አፈጣጠንከው ወለደች ማርገዟን ሳልሰማ። ታዲያ እየታረሰች ያለች ሴት ከቤት አላባርም ብዬ በገዛ እጄ ኃጢአት አልሸምትም ብዬ ተውቋል አይደለ? ማደጋት በለው የወለዳችሁትም ልጅ አደገ። ግቢ ውስጥ 2 ዓመት እስኪሞላው ችግኝ መትከል አልቻልኩ አያድግልኝ፣ አበባ መትከል አልቻልኩ አይጸድቅልኝ፣ የነካው ሁሉ የሚከስምበት አሲድ የሆነ ልጅ ወልዳችሁ መሳት ጀመርኩ። እራት ይበላል፣ ሲተኛ ያምርናል። ተሳሳትኩኝ። ጋሽ አሁን ተሳሳትክ ባይሆን ይሄ ስህተት አይደለም፣ የፈጣሪ ስጦታ ነው። እኔ ደግሞ በፈጣሪ ስራ አልገባም። ይኸውልህ እኔን አታስኮኑኝ። ሌሊቱን ሙሉ ዕቃችሁን ስሰበስቡ ደሩና በንጋታው ውጡልኝ። ወይ ጋሽ ምን ነው ጋሽ ምን ነው? እኔ ምን ስንት ባለሀብት የባለቤቱ ክንድ ላይ ከ5 እስከ 10 ዓመት የወሊድ መከላከያ በሚያስቀብርበት በዚህ ዘመን አንተ ማን ነኝ ነው የምትለው? ማን ነው አለው ያለ? እንዴት ብትደፍር ነው? እኔ ምን ይሄ የምትበላው የሽሮ እህል አተርክክ ምናምን ነው እንዴ ድፍረት የሚሰጥ? አይደሃ ጋሽ ባለቤቴ እንደዚህ ይናገሩ ማለት በጣም ይቅርታ አልናገርም። እሱን አልናገርም። የኔ ንግስት አንቺን ልናገርሽ እንጂ ማንሽ አንቺ ማንዋል ዌር ነሽ? ራያ ነሽ? የኔ ተወርዋሪ ትይዣለሽ ብትን ነው ልጅ ነው። ባለቤትሽም የዋዛ አይደለም፣ እንደሌላው ዝም ብሎ አይደለም፣ ዲሽቃ ነው ተሸክሞ የሚዞረው። የኔ አባት በወነው እሱ እውነት ነው አይደለ? አዎ የምትበላው ሰውነት አይደለም የሆነ የዘር ፍሬ ነው። ውጡልኝ ከቤቴ እሺ። ይኸውልህ እኔ የምለው
አታወሩም ነው እንዴ? አትነጋገሩ? ምን እስካሁን ትርክት ነው እንደሚመስላችሁ? የሚያበስራችሁ ሰው ትፈልጋላችሁ ነው? ድህነታችሁን ያመናችሁ አይመስለኝም። ምን ነው ጋሽ? ምን ነው ይበቃል። ተናገሩ። አካውንት ማየት ነው። ዞር ብላችሁ አካውንት ባካ አካውንት ይወጣሉ። ታልከቤት ነይ እንወጣለን። ባካችሁ ትክክሉልኝ